እንግዲህ ዛሬ አብርሽ ጸበል ሄዷል ማለት ነው። ምክንያቱም ይቺ አሳብዷ ላይ ሩታ የምትባል ቆሻሻ ሴት ማለት ነው በእውነት በጣም የምታናድድ። ምክንያቱም መጀመሪያ ላይ አንተን በቃ ካላገባው ሞቸኛ ቃል ነው እያለኝ ኝኝ ብላ በግዴታ እንትን አለችው ማለት ነው። መጨረሻ ላይ ደግሞ እሺ በቃ ህዝቡ እንዳለ ሲጀመር የልመና ትዳር እኮ እሷ እኮ ማለት ነው ለምና እኮ ነው ያገባችው ማለት ነው እንጂ እሱ ፍቅር ነበር የሚያፈቅር እንደ የሚታወቀው ማለት ነው የምታውቁትና እሷን ነበር የሚያፈቅር። ከዛ በኋላ ኮመንት እሷን ትንበን እንዴ በኮመንት ጋጋታ ፍቅር አይመጣም ውዶቼ ማሮቼ ማለት ነው። እና ሰላም ጤና ይስጥልኝ ውድን የተከበራችሁ የስለ ህይወት ተከታዮች እንዴት ናችሁ? ሆነ ያለው እግዚአብሔር የተመሰገኑ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ስለ አብርሽና ስለ ሩታ ስለ ሄርሜላ ነው የማወራው። ምክንያቱም ከዚህ በፊት እንግዲህ ታውቃላችሁ የዛሬ አመት ከምናምን በፊት ያው እሷ ፍቅር ይዟት ምናምን ብዙ ነገር ያለ ካልወደድክኝ እንትን ካላልከኝ ምናምን ብላ ስታለቅስ ስትነፋርቅ ነበር። ከዛ ህዝቡ ኮመንታተሩ እሷን እንትን በል ምናምን ብሎ ያው በህዝብ ብልጫ በሉት እንትን ያላት ማለት ያገባት ከሽ ካዘቅባት በኋላ ከዛ ያው ነፍሰ ጥሩ ሆነ። ከዛ በኋላ በቃ መጨቃጨቅ ጀመረ። ሁሉ ጊዜ መጣላት ጀመረ። ሌላው ወንድ ጋር መሄድ ጀመረች። የሚገርም እኮ ነው። ከዛ በኋላ ችግር የለውም እንዳልሽ ምንም ችግር የለውም። በቃ አንቺ ካልፈለሽ እኔ መጀመሪያውንም በሰው ነው እንትን ተብዬ ነው ተገፈችን። ስለዚህ ታዩ በቃ ጭቅጭቅሽ ጨቅጫቃ ሴት እኔ ወንድ ጨቅጫቃ ሴት አይፈልግም። ስለዚህ አንቺ እንደዚህ ማድረግ የለብሽም፣ በፍጹም ማድረግ የለብሽም አላት ማለት ነው። ከዛ በኋላ እሷ ግን አይ እንደዚህ እሺ ብላ ተፋቱ፣ ተለያዩ። ያው እንግዲህ እንደምታውቁት ማለት ነው። ምንም የተለየ ነገር የለውም እና ከዛ በኋላ እንደዛ ብለው እንትን ካሉ በኋላ አሁን ነው መልሳ በቃ ናተረው ናፍቃኛ እንዴ እሱ እኮ ባጣቆይ አይደለም። መጀመሪያ ላይ እሱ አልፈልግም አለች። እሱ ሄርሜላን አፈቀረ። ሄርሜላ ቀለበት አድርጋ ከዛ በሆነ ነገር አደነዘዘችውና ወሰደችውና አልፈልግሽም በላት። ወርቋን ጣላት፣ ሰዓቷን ጣላት እያለች ብዙ ነገር አለ ማለት ነው። ከዛ እሱ ደግሞ በቃ ምን ያድርግ? ምንም ማድረግ አይችልም። እሱ የልጅ በሆነ ነገር ከወንድምየው ጋራ ከኤፍሬም ጋራ እየተመሳጠሩ የሆነ ነገር ያደርጉታል። እጅሱ እኮ ማለት ነው ብዙ ጊዜ ተናግሯል። እሷ እኔ ከሄርሜላ ጋር ባሆነ ራሱ ከሩታ ጋር አልሆንም አልፈልግም። ጨቅጫቃናት እኔ ልጅን በማየት በተፈቀደልኝ ሰዓት ልጅን አያለው ችግር የለውም። ግን በፍጹም እንደዛ ሊሆን አይችልም። በፍጹም ማለቴ እንደዛ መሆን የለበትም፣ መደረግ የለበትም አሉ ማለት ነው። እና እሷ ጋር አልፈልግም፣ እሷን እንትን ማለት አልፈልግም፣ ከእሷ ጋር መሆን በፍጹም አልፈልግም። ከኔ ጋር ባትሆነ ራሱ ከሄርሜላ ጋር ባትሆነ ራሱ እኔ አልፈልጋትም ብሎ እንትን አለ። ከዛ በኋላ ምን ይደረጋል? አሁን ግን ብላ አሁን ትናንት ደግሞ ሄርሜላ ማለት ጸበል ውሰጂው፣ ሁሉም ሰው ማለት እየፈረድ እንትን ያለብሽ በቃ ጸበል ውሰጂው። ምክንያቱም ጸበል ካወሰሽው ከባድ ነው ምናምን እያሉ እንትን እያሏት ነው። እና ግን በጣም የሚያሳዝነው አንዳንድ ሴቶች ማለት ነው መጀመሪያ ያዛችሁትን ነገር እንትን ማለት አለባችሁ። ከዛ በኋላ እና ምንም እንትን ማለት የለባችሁ ነገር አለባችሁ። እና መደረግ የሌለበት ነገር አታድርጉ ለማለት ያህል ነው እኔ እያልኳችሁ ያለሁት ማለት ነው። እና ትናንትና ብዙ እየተካከልናት ነው ለመናገር። ምክንያቱም አንቺ ሲጀምር በቀል ነው እንጂ ያለብሽ እሱን ፈልገሽው አይደለም፣ በፍጹም እሱን ፈልገሽው አይደለም አለቻት። እውነቷን እኮ አለቻት። የምታደርገው ነገር ወደዛ ሲሄድ እሺ በቃ ችግር የለውም የሆነ ጊዜ ታስታውሳላችሁ። እሷ ግን ልትበቀለው ነበረ።
በቃ ወደ እሷ ሄደ ማለት ነው። አጃጅለው ምናምን ብላ ወደ እሷ ሄደ። ከዛ ልክ ከ3 ቀን በኋላ እኔ ልበቀልህ ነው እንጂ እንደምችል አንተ እንደማሸነፍ ለማየት ነው እንጂ አንተን አልፈልግም ብላ አጃጃለችው። አሁን ደግሞ አይ በቃ ከውን በኋላ አንቺን እኔ በፍጹም ላምንሽ አልችልም ማለት አሁን ሲጨንቃት ኮስተረስ ነው ሄርሜላ የምትባል ሴት ባት ራሱ አንቺን እንትን አለም አላገባም አልፈልግም መሆን የለበትም እንደዛ ማድረግ ያልነበረብሽም በህይወት በሰው ህይወት ለምን ትጫወቻለሽ ብሎ ያው ተስፋ ስቆት እሷ ግን በሆነ ነገር እያረገች እንትን አለ ማለት እና በጣም የሚያሳዝን እግዚአብሔር በጣም ያሳዝናል። እንዴ ለምን እንደዚህ ይሆናል? መሆን የለበትም መደረግ የለበትም። እውነቴን ነው የምላችሁ መደረግ የሌለበት ነገር ነው የምታደርገው አሁንም በቃ በማይሆን ነገር እግዚአብሔር እንዴ በጣም እንተኛል በጣም ያሳዝናል። እውነቴን ነው የምላችሁ እና ተው መደረግ የሌለበትን ነገር አታድርጉ ለማለት ያህል ነው። አንቺ ካሁን በኋላ እሱ ሲጀመር አይፈልግሽም። እውነቴን ነው የምልሽ እሱ ሲጀመር አይፈልግሽም። ምን ብለሽ ነው አንቺንም በፈለግሽው ነገር ብትሄጂ በፈለግሽው ነገር እንትን ብትይ አይ በፍጹም ማለት በፍጹም እና አታድርጊ ጥሩ አይደለም። እሱ አይፈልግሽም ካልፈልግሽ ደግሞ በቃ ህይወትሽን እንትን ማለት ነው። እንዴስ እናገኝሻለን ብለሽ ቅዳሜ ዕለት ይዘሽ ይዝስተኝ የእነ ተዛሬ ነበር ቀይ ነው ድሮ ነው ግን ይመስል ነበር መሰለኝ ማርያም ስንሻሽው አስቀምጫለሁ አሰፈሰፈ እንጭታን ያድስ የገበው አዲስ ዙር የማይቆይቻ ገበው አይደለም የሆነ ሳስጆ ምን አልኩኝ የሆነ ልብስ ታራ የቆየ ነጠላ ንግዛ ብለው አንድ ሙት የሆነ ጠሪያሽ የድሮ ልብስ የሚመስል